ነዋሪዎቿ በቤት ጦት በሚንገላቱባት አዲስ አበባ ከተማ በሪል ስቴት ዘርፍ የተሰማሩ 438 ቤት አልሚዎች አሉ። ይህ ቁጥር ግን በበላይነት ለሚቆጣጠራቸው መንግስታዊ አካል ፈቃደኛ ሆነው የተመዘገቡት ብቻ ነው። በመዲናዋ የሚገኙ አብዛኛዎቹ ሪል ስቴት አልሚዎች ራሳቸውንም የሚገነቧቸውንም ቤቶች ቁጥር ደብቀዋል። ለምን? እንፈትሸዋለን። የአዲስ አበባ የሪል ስቴት ልማትን በተመለከተ በበላይነት የሚያቆጣጠር ኃላፊነት በአዋጅ የተሰጠው ለቤቶች ልማት አስተዳደር ቢሮ ነው። ይህ ተቋም ዘርፉ ላይ ያሉትን አልሚዎች ለማገዝ ለማበረታታትና ለመቆጣጠር ከ2015 ዓ.ም ጀምሮ ወደ ስራ ገብቷል። ይሁን እንጂ በከተማዋ ምን ያክል ሪል ስቴት አልሚዎች እንዳሉ ለማወቅ ያደረገው ጥረት አልተሳካለትም። አንዳንድ ጊዜ ይቀጥሩንና ይጠፋሉ። የኛ ቲም በሚሄድበት ጊዜ ተመላልሶ ከስንት ጊዜ በኋላ የተወሰነ እንግዲህ ትክክለኛ መረጃ ይሁን የተሟላ መረጃ ይሁን አይሁን ባናውቅም በደብዳቤ የተጻፈና የተረጋገጠ ነገር አይሰጡንም። ግን የኛ ልጆች በሚጠይቁበት ጊዜ የሚሰጧቸው መረጃ እና በጽሁፍ የሚሰጠን መረጃ እስካሁን ድረስ ልናገኘው አልቻልንም ማለት ነው። የህግ ማዕቀፉ ስደግፈንና በትክክል እነሱ ማምኖበት መረጃዎችን መስጠት በሚችሉበት ወቅት እያንዳንዱን ተመልሰን ትክክለኛ መረጃ መሆኑን የማረጋገጥ ስራ እንይዛለን። ተቋሙ መመዝገብ የቻለው ፈቃደኛ የሆኑለትን 438 አልሚዎችን ብቻ ነው። ከነዚህ ውስጥ ታዲያ የገነቡትን ቤት ቁጥር ለዛውም ግልጽነት በጎደለው ሁኔታ ማሳወቅ የቻሉት 136ቱ ብቻ ናቸው። ይህ ማለት ቀሪ 302 አልሚዎች የገነቧቸውን ቤቶች ብዛት አሁንም አይታወቅም ማለት ነው። ከ136ቱ ሪል ስቴቶች በተገኘ ያልተሟላና ትክክለኛነቱን ማረጋገጥ ባልተቻለ መረጃ መሰረት 80 ሺህ ቤቶች መገንባታቸውንና በአብዛኛው ለዲያስፖራው የማህበረሰብ ክፍል ተደራሽ መሆኑን የቤቶች አስተዳደር ቢሮ መዝግቧል። ከላይ የተጠቀሱት ቁጥሮች የሚያመላክቱት ከ2015 ዓ.ም በፊት ባሉት ጊዜያት መንግስት በግል ባለሀብቶች የተገነቡ ቤቶችን ቁጥር እንደማያውቅና ቁጥጥርና ክትትል የሚያደርግ አካልም እንዳልነበር ነው። በሌላ በኩል ደግሞ አንድ ሪል ስቴት አልሚ ምን እንደሚገነባ ፕላን ሰርቶና በመንግስት አስጸድቆ ወደ ስራ የሚገባ ሆኖ ሳለ ተቋሙ በተናጥል እየሄደበት ያለው የመረጃ ፍለጋ የመንግስት ባለድርሻዎችን ተናቧ ለመስራት የሚጠቁም ነው። ከዚህ በፊትም በነበረው ሂደት ከሪል ስቴት አልሚው ጋር የሚያገናኘን የስራ ትስስር ከኛ ጋር አገልግሎት ለማግኘት የሚመጡበት አግባብ የለም። የግንባታ ፍቃድ በሚፈልጉበት ጊዜ ቀጥታ ወደ ግንባታ ፍቃድ ባለስልጣን ነው የሚሄዱት። የኢንቨስትመንት ፍቃድ በሚፈልጉበት ጊዜ ወደ ኢንቨስትመንት ባለስልጣን ነው የሚሄዱት። ስለዚህ ከቤቶች ጋር ተቀራርቦ የመስራት ላይ ክፍተት አለ። በቤት ልማት ዘርፉ መሰማራት የፈለገ አንድ ባለሀብት አሁን ባለው አሰራር ኢንቨስትመንት ቢሮ፣ የግንባታ ፍቃድና ቁጥጥር ባለስልጣን እንዲሁም የመሬት ልማት አስተዳደር ቢሮዎችን በር ይረግጣል። ለቁጥጥርና ክትትል አዳጋች በሆነና በአንድ ማዕከል ውስጥ ባልተጠቃለለ አሰራር ውስጥ ለሚያልፈው አልሚና ለሙስና ይህ አካሄድ ምቹ ጥርጊያ ይመስላል። ዘርፉ ገና ከጅምሩ በህግ ስላልተቃኘ እና የሚመራው ቋሚ አካል ሬጉሌት የሚያደርገው ማለት ነው ሬጉሌቲንግ ኤጀንሲ የሚባል ስለሌለው በሞኖፖሊ ነው የሚመራው። በሌሎች ሀገራት እንደሚደረገው የሪል ስቴት ዘርፍን የሚመራ ኤጀንሲ ያስፈልጋል። ያ ኤጀንሲ ምን ያደርጋል? እያንዳንዱን ፕሮጀክት ይመዘግባል፣ በአይነት ይመዘግባል። ለምሳሌ ለመካከለኛ ገቢ ቤት እየተገነባ ነው፣ ለአነስተኛ ገቢ ላላቸው እየተገነባ ነው፣ መንግስት የሰጠው መሬት በአግባቡ እየተጠቀመ ነው፣ ከቤት ገዢዎች የሚሰበሰቡ ገንዘቦች በትክክል ለፕሮጀክት ውለዋል ወይ፣ ግብይቱስ በስርዓት እየተመራ ነው ወይ ብሎ የሚመራ አካል ያስፈልጋል። ይሄ አካል እኛ ሀገር የለም። ማንም የራሱን ውል ያዘጋጃል፣ የራሱን ዋጋ ይወስናል። ዋጋ መወሰን መብቱ ነው። ግን የግብይት ውል ከአንዱ አንዱ በጣም የተለያየ፣ የግብይት ውሉ አንድ አይነት ባለመሆኑ የተነሳ ብዙ ቤት ገዢዎች ይጎዳሉ። ኤጀንሲ አቋቁሞ ግብይቱን ቢመራ ሁሉም መረጃ በእጁ ይኖራል። እንደገና ደግሞ በገዢዎችና በአልሚዎች መካከል ግብይቱ በስነ ስርዓት እንዲከናወን ያደርጋል። በዚህ ዘገባ ላይ እንዲካተቱ በአዲስ አበባ ቤቶች አስተዳደር ቢሮ በኩል ከተሰጠው 4 ሪል ስቴት አልሚዎች መካከል 4ቱም ፍቃደኛ ሳይሆኑ መቅረታቸውም
ዘርፉ መንግስትና ሕዝብ ማግኘት ያለባቸውን አገልግሎትና ጥቅም እንዳያገኙ በሚያደርግ ከባድና ውስብስብ ችግር ውስጥ ስለመውደቁ አንድ ማሳያ ነው። ለመሆኑ ወደ 2 ሚሊዮን የተጠጋ ቤት ፈላጊ ባለባት አዲስ አበባ ከተማ በቤት ልማት ላይ የተሰማሩ አካላት ራሳቸውን ከተጠያቂነትና ግልጽነት ለምን አሸሹ? ኢንቨስተሮች ለምን ይገባሉ ሪል ስቴት በሚባልበት ጊዜ ለትርፍ ብቻ አይደለም የሚገቡት። አሁን ለምሳሌ ኢምፖርት ማድረግ ስራቸው የነበሩ ሰዎች፣ ፋብሪካ የነበራቸው ሰዎች እጃቸው ላይ ብር አለ። በነበረው የውጭ ምንዛሪ እጥረት ምክንያት እጃቸው ላይ ያለው ብር ሊሰሩበት አልቻሉም። በዛ የተነሳ ብዙዎቹ ሳይፈልጉ ነው የገቡት ማለት ይቻላል። ሳይፈልጉ የገቡ ብዙ ናቸው። ፈልገው ለማትረፍ የገቡም እንዳሉ ነው ማለት ነው። ስለዚህ የሚገነቡት ገንዘባቸውን ለማሻገር ነው። እንደዚህ አይነት ወቅቶችን ለማሻገር አንዱ ተመካሪ ቢዝነስ ህንፃ መገንባት። እንደነዚህ አይነት ሰዎች መሸጥ አይፈልጉም። የሆነ ጊዜን እንዲያልፉበት ነው የሚፈልጉት። ካሻቸውን ያሳልፉና የተመቻቸ ጊዜ ሲመጣ ለገበያ ያወጡታል። ከፍተኛ ገቢ ላላቸው የሚሆነውን ነው እያመረቱ ያሉት። ሌክዠሪ ብሎ ነው የሚያስተዋውቁት። ስለዚህ ሌላ አይነት የቤት ፕሮግራሞች ያስፈልጋሉ ብዬ አምናለሁ። ለምሳሌ መሬት በነፃ ተሰጥቷቸው ቀረጥ ነፃ መብቶችም ተጠቅመው የፕራይስ ካፕ የቤቶች መሸጫ ዋጋ ቁርጥ ዋጋ ወጥቶ በዛ ዴሊቨር እንዲያደርጉ ቢደረግ ዜጋው ቤት ሊያገኝ ይችላል። ካለበለዚያ በዚህ ከቀጠለ አዲስ አበባ የድሃ መኖሪያ አትሆንም። ከላይ የተነሳውን ሀሳብ የሚያጠናክር መረጃ እንጥቀስ። የሪል ስቴቶች አሁናዊ የመሸጫ ዋጋ በካሬ ከ80 ሺህ እስከ 200 ሺህ ብር ነው። ይህ ቁጥር በተዘዋዋሪ የሚገልጸው ሀቅ ዘርፉ ላይ ያሉ ባለሀብቶች መካከለኛና ዝቅተኛ ገቢ ያለውን የአዲስ አበባ ነዋሪ ግምት ውስጥ አስገብተው ግንባታ እንደማያካሄዱ ነው። ጥቂቱን የማህበረሰብ ክፍል ብቻ ማዕከል አድርገው በከተማዋ በስፋት የሚገነቡት ቤቶች ታዲያ ከቅርብ ጊዜያት ወዲህ ብዙዎቹ ከሽያጭና ኪራይ ውጭ ናቸው። በ2016 በወጣው የአከራይ ተከራይ አዋጅ መሰረት ደግሞ ለመኖሪያ የተገነቡና ዝግጁ የሆኑ ቤቶችን ሳይሸጡ ወይንም ሳያከራዩ ዘግቶ ማስቀመጥ የተከለከለ ነው። ቤት ሰርቶ አጠናቆ ሰርቶ ዘግቶ ማስቀመጥ የሚከለክል ሕግም አሰራርም ስለተዘረጋ እሱን በቀጣይ እኛም ቁጥጥር የማድረግ ስልጣን ስለተሰጠን ተቆጣጣሪ ባለስልጣን ተብሎ የተሰየመው ውክልና የተሰጠው የኛ ቢሮ ስለሆነ ይሄንን እኛም እንሄድበታለን ማለት ነው። አጠቃላይ ዘርፉ ላይ ያለውን ችግር ለመቆጣጠርና ለመቅረፍ እንደ ዋና መፍትሄነት የታሰበው የሪል ስቴት ግብይት አዋጅን በዘርፉ ውስጥ መተግበር ነው። አዋጁ ከሚሰጣቸው ጥቅሞች ውስጥ ጤናማና በውል የጸና የቤት ግብይት እንዲኖር ማስቻል፣ የግንባታ ሂደቶችን በወቅቱ እንዲጠናቀቁ መከታተልና በገዥና ሻጭ መካከል መተማመን መፍጠር ጥቂቶቹ ናቸው። ታዲያ ይህ ሕዝብንም መንግስትንም የሚጠቅም አዋጅ እንዲጸድቅ ለሕዝብ ተወካዮች ምክር ቤት በ2013 ዓ.ም የቀረበ ቢሆንም እስካሁን ውሳኔ አላገኘም።